ታክብራችሁ፣ አግኝቶ ከማጣት ይሰውራችሁ። ክፉ ነገር ከባድ ነገር አግኝቶ ማጣት አቶም ደግሞ ሰፊው ከመቆም እግዚአብሔር አምላክ ይጠብቃችሁ። ዘመናችሁ የተባረከ ይሁን። የለመኑትን የማይነሳ የነገሩትን የማይረሳ የፍቅር ባለቤት የሰላም ንጉሥ መድኃኔ ዓለም ኢየሱስ ክርስቶስ ሰላሙን ለሀገራችን በረከቱን ለሕዝባችን ይላክልን። ሀገራችን ኢትዮጵያን ጽኑ ሰላም ይስጥልን። ሀገራችን ኢትዮጵያ ሰላም ከሆነች ቤተ ክርስቲያን ይከፈታል፣ ማህሌቱ ይቆማል፣ ሰዓታቱ ይቆማል፣ ጸሎተ ፍትሐቱ ይደረጋል፣ ስርዓተ ጥምቀቱ ይካሄዳል፣ ስርዓተ ቅዳሴው ይፈጸማል፣ ስጋው ይፈተታል፣ ደሙ ይቀዳል፣ ለምዕመናን ይሰጣል፣ ወንጌል እንባረካለን። ነጋዴው ይነግዳል፣ ገበሬው ያርሳል፣ መምህራኑ ያስተምራሉ፣ ተማሪዎች ይማራሉ። ማንኛውም ህብረተሰብ ከሀገር ወደ ሀገር እንደ ልቡ ይንቀሳቀሳል። ስለዚህ ኢትዮጵያን ሀገራችንን ሁላችሁም በግል ጸሎታችሁ አስቧት። ሰላም እንዳሳደረን ሰላም ያውለን። ስሙንም እንዲህ ብለን እንለምነው። አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንል ዘንድ። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ከልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። አድን ዘንግቼ ነው እነኚህኛ ሰንበት ትምህርት ቤት ልጆቻችን ያው መቼም ወገን ለወገን ወገን ደራሽ ነውና ደም መለገስ የምትፈልጉ ወንድሞቻችን እህቶቻችን ሁላችሁም በዚህ ድንኳን ተገኝታችሁ ደም ትለግሱ እናሳስባለን። ሌላው የረሳው ሰበካ ጉባኤውን አስተዳደሩ በእውነት የወሰነ ውሳኔ አለ። ይሄ መካነ መቃብሩን በተመለከተ ለማጽዳት ተነሳስተን ወስነናል። በ6 ዘመቻ የጽዳት